ለህመማችን ፈውስ በአቡነ እጨጌ ዮሐንስ ክርስቲያኖች እንኳን አደረሳችሁ። በየካ አባዶ G7 ቅዱስ ሚካኤል ቤተክርስቲያን ህዳር 29 የሚከበረውን የአቡነ እጨጌ ዮሐንስ የልደት በዓላቸውን በማክበር እንፈወስ እንባረክ። ክርስቲያኖች በእለቱ የማር እምነት ይሰጣል። ለህመማችን ፈውስ በአቡነ እጨጌ ዮሐንስ ከየትኛውም ህመምና ደዌ እንፈወሳለን። እንኳን አደረሳችሁ። የጻድቅ መታሰቢያ ለበረከት ነው። ኑና ህዳር 29 በእጨጌ ዮሐንስ በመብረቁ ቅዱስ ሚካኤል ቤተክርስቲያን በበረከት ተጎብኙ። ልጅ ያጣችሁ፣ በደዌ የተያዛችሁ፣ በህመም ለምትሰቃዩ የማር ጸበሉ ፍቱን መድኃኒት ነው። ኑና በበረከት ተጎብኙ። መብረቁ ሚካኤል ይለያል። ቅዱሳን የሰፈሩበት፣ ቅዱሳን የከተሙበት፣ ንጹሃን አገልጋዮች አሉበት። ታዲያ የጻድቁ አባታችን የአቡነ እጨጌ ዮሐንስን በዓል ህዳር 29 እናከብራለን። እጨጌ ዮሐንስ ህዳር 29 ኑ በጋራ እንፈወስ።